እየተማራሽ የምታወሪው እንዴት ያደንጓሬ ምን አባሽ ላርግሽ? አሁን እኔ ሳምንት ሙሉ ሰላም ነበርኩ። ማርያም እንምላችሁ የሚጨቃጨቀኝ የለ አንድ ሚነዘንዘይ ልጅ አለ የሚጨቃጨቀኝ ሰው የለ። በሰላም ነው ምተኛው፣ በሰላም ነው ቀይን ማዟዝሮ፣ በሰላም ነው ምግብ ምበላው። ማንንም ሰው የሚያጨናንቀኝ የለም። ገና ልምጣው ተንኩስ በቃ ረፍት የላችሁም ወይ? ብራውን ሹገር እኔና አቦ ብራውን ሹገር ግን የሆነ አመል አለብሽ። የሆነ በቃ በጣም ትጨናነቂው ነገር አለ። ሞሳር ጠብቀኝ እያየው ነው። የምትጨናነቂው ነገር አለ ብራውን ሹገር። ዋይ ማማ ዋይ ማለት አንቺ መጨነቅ ከፈለግሽ እኔ ምን ማድረግ እችላለሁ? አትጨነቂ ብለሽ እጨነቃለሁ ያለሽ ግን ይሁን ማሪ ብዙ አረዊ አው በቃ ልወጣ ነው። ብራውን ሹገር እንደዚህ ስትጨነቅ ማየት አልፈልግም። አዶናይ ጋር ልንሄድ ነው። አትጨነቂ፣ አታናጂኝ ብራውን ሹገር አትጨናነቂ። እንደዚህ ይሁን ስጪኝ ግን አትጨናነቂ ማሪ አትጨናነቂ። ወይኔ ፍቅር እንደ ስምሽ ፍቅር እንደ ስምሽ እንደ ውይ በቃ ወጣው ጋይስ ወጣው በቃ ብራውን ሹገር በቃ እንደወጣላት ፍላጎት አላት። እንደዚህ ማጨናነቅ ምን ይሉታል? እችን ታሪክ ከ2 ሰዓት በኋላ እንቀጥላለን። እኔ ልወጣ ነው። እችን ታሪክ ከ2 ሰዓት በኋላ እንቀጥላታለን ጋይስ። ውይ አይ ብራውን ሹገር ጊፍት ታይትሉ ወስደሻል። ይሁን ማሪ ይሁን። እኔ እንድትወስጂው አልፈልግም ግን ካልወሰድኩትኝ ካልሽ ግን ይሁን ምን ማድረግ ይቻላል? በጣም በዛ ግን ማሪ በዛ በጣም ቅጥ ማወዛዝ ዩዘር ምን ነው እናቴ አዶናይ ልሄድ ነው እኮ ጋይስ ልሄድ። እኔማ ጊፍት ጋላሪ ሰው እኮ ሙልትልት ታርጎ ጌም ላይ ነው ያለው። እኔ ብቻ ነኝ እኮ ማስበው እኮ አይምሮዬ ይሄ ቅል ራሴ ማሰቡ። ሌላው ጊፍት ጋላሪ ሙልትልት ታርጎ ጌም እያስሞላ ነው ያለው። እኔ ምን ማድረግ ይችላል? ማሳዝን ሰው ነኝ። ጸሎት አድርጉልኝ ጋይስ። እስኪ ልቁጠር ከስንት ሰዓት በኋላ ተመልሼ እመጣው? 7 ሰዓት ተኩል እንገናኝ። ባላችሁበት ሀገር 7 ሰዓት ተኩል አሁን 5 ሰዓት ተኩል ነው። 7 ሰዓት ተኩል ላይ እንገናኝ። አይ ቲንክ እርዳታ እያደረጉ ነበር። ይድን ኪስ ሚ ራይገር ኦኬ ዩዘር ሳመኝ ወይ ሳሚኝ እኔ እና ቶሎ በይ እጄ ልማድ እኮ ነው ማርያምን ድሮ ማለት ነው ጡጥ እንደዚህ ማረግ ወድ ነበረ። እመቤቴን አቆምኩኝ። የድሮ ኤክስ ያስቆመኝ እጄን እየጠባው ስንት ወይኔ ስማሙድ ፍቅር ለምንድን ነው የምትሰቃይብኝ? ውይ ደገምሹ። እኔ አሁን ልወጣ ነበር፣ ወደ እርዳታ ልሄድ ነበር። እሺ ወደ እርዳታ ልሄድ ነበረ። ዋይ ማሪ እኔ በቃ እኔ ማለት ይሄ ህዝብ እንዴት ሲጨነቅ ማይ ደግሞ ቆጃን ሴቶች ናቸው የሚጨነቁትኝ። በቃ ይሁን ማለት ስፍስፊው በቃ የኔ እናት ዋይ ለምን መንሰፍሰፍ ለምን ትጨነቂያለሽ? እኔ አሁን ያልጠየኩም ግን ልስጥሻልሽ። ይሁን እኔም እቀበላለሁ። አንዴ መጥቷል አልመልሰው። እግዚአብሔር ይስጥሽ። በወጣ ይተካ እናንተ ዛሬ ቀን ላይ ስትይ እመቤቴን ቆዳዬ ቀልቷል። እመቤቴን ቆዳዬ ቀይ ሆኗል። she was a fairy ማሪ ቆዳይ እናቲቱን ቀልቷል። ዳቦ ሁሉ ነገር ቀለል ተብሎልኛል። የምጠቀመውን ነገር አሳያችኋለሁ። ባለፈው ያሳዩዋችሁ ነው። እግዚአብሔርን ቀይ ሆኛለሁ። ቀይ ሰው እኔ ጸይም ነኝ ተፈጥሮዬ። ማርያምን ነው የምላችሁ። እኔ አልዋሽም። እኔ እንቅጭቅንጫን ነው የምነግራችሁ። ጸይም ነው ፊቴ ላይክ ጸይም ከለር ነበርኩኝ። ማርያምን ጸይም ከለር ላይክ ጸይም ነው የሚባለው ቻክሌት ከለር ነበርኩ። አሁን ግን የቀይ ዳማ ሆኛለሁ። እግዚአብሔር ይመስገን። በአካል ማርያምን አንድ ሰው ቢያይ መልካም ነው። ቆዳዬ ቀልቷል እመቤቴ። ከዛ ደግሞ ቆዳይና አንገቴ እንዲመሳሰል አንገቴን እየተጠቀምኩ ነው። ግን እዚህ ጋር ብጉር ነገር ይሄ ጠፍቶ ቆዳይ መሰለኝ እና ከዚህ በላይ ቀይ ነኝ፣ ከዚህ በላይ ጥቁር ነኝ። እግዚአብሔር ይመስገን። ሌላ ቦታ ላይ አላስነካውትኝም። ከዚህ በታች ጥቁር ነኝ። ከዚህ በታች ከአንገቴ በታይ እንዴ! በስማም ያ ሰውዬ መጣ። አንተ ወሸላህን ያስቀየርከው ሰውዬ ምን አባህ ቤት ይሰራል? ተበጂ ደግሞ ብሎ ነው የመጣው። አንተ እካካም እኔ ቤታ ይኸው ጋይስ እመቤቴ ኮመንት ላይ ያው ማን የሚባለው ከሆድ ዕቃ አስቆርጦ አሉ። ዕቃው ላይ ተካው ሰውዬ ምን አባህ ነው እኔ ቤት የምትፈልገው እንዴ?